ዛሬ ከወደ ኒውዮርክ መልካም ዜና ተሰምቷል። እሱን የምናቀርብላችሁ ይሆናል። የአሜሪካን ፍርድ ቤት ኢትዮጵያን ጨምሮ በ75 ሀገራት ላይ የጣለውን የትራምፕ የቪዛ እገዳን አነሳ። የአሜሪካን ፍርድ ቤት የትራምፕ አስተዳደር ከ75 ሀገራት ለሚመጡ ስደተኞች የቪዛ አሰጣጥ ያገደበትን ውሳኔ አግዷል። በኒውዮርክ ታይምስ ዘገባ መሰረት በማንሃተን የሚገኝ የፌዴራል ዲስትሪክት ፍርድ ቤት አርብ ዕለት የስቴት ዲፓርትመንት የቪዛ ገደቦችን የፌዴራል ሕግን ጥሰዋል በማለት እገዳውን ሽሯል። ፍርድ ቤቱ ከ75 ሀገራት ለሚመጡ ስደተኞች በአሜሪካን እርዳታ ላይ ጥገኛ በመሆን የአሜሪካ ሸክም ይሆናሉ የሚለው የትራምፕ አስተዳደር ክርክር ምንም አይነት የሕግ መሰረት የለውም ሲሉ ሽረውታል። ፍርድ ቤቱ በተጨማሪም ራሳቸውን ችለው መኖር ይችላሉ ተብለው ለሚታመኑ ስደተኞች እንኳን ሳይቀር በጅምላ ቪዛ መከልከሉ ሕገወጥ መሆኑንም ጠቅሰዋል። ፍርድ ቤቱ በዚህ ፖሊሲ መሰረት ቀደም ሲል የተሰጡ ሁሉንም የተከለከሉ የቪዛ ውሳኔዎችን ሽሯል። ይህ ውሳኔ ማመልከቻቸውን አስገብተው በመጠባበቅ ላይ ያሉ አመልካቾችን ጉዳይ በስፋት ወደ እንቅስቃሴ እንደሚያስገባ ይታመናል። የትራምፕ አስተዳደር በጃንዋሪ ወር ስደተኞች በአሜሪካን የበጎ አድራጎት ጥቅማ ጥቅሞች ላይ ይመረኮዛሉ ብሎ ላመነባቸው ለ75 ሀገራት ዜጎች የኢሚግሬሽን ቪዛ አሰጣጥ እንደሚያግድ አስታውቆ ነበር። ዝርዝሩ ኢትዮጵያ፣ ሶማሊያ፣ ሃይቲ፣ ኢራን እንዲሁም ራሽያ፣ ብራዚል፣ ኮሎምቢያንም ያካትታል። ጆርዳን እና ግብፅን ጨምሮ በርካታ የአሜሪካን አጋር ሀገራትም ተጠቅሰዋል። የአሜሪካን የሲቪል ማህበረሰብ ድርጅቶች ይህንን እርምጃ በመቃወም ክስ አቅርበውም ነበር። እርምጃው ለ10 ዓመታት የተገነባውን የኢሚግሬሽን ሕጋዊ ማዕቀፍ ሙሉ በሙሉ ለመገልበጥ የተደረገ ሙከራ ነው ሲሉም ገልጸውታል። ለከሳሾቹ ጠበቃ የሆኑት ሰው ውሳኔውን በአስተዳደሩ ሕገወጥና አድሏዊ የቪዛ እገዳ ምክንያት በዓለም ዙሪያ ወደ ትርምስ ለገቡ በመቶ ሺዎች ለሚቆጠሩ ቤተሰቦች ትልቅ ድል ነው ሲሉም ገልጸውታል።